ስለ ቢክራ ወይም ስለ ድንግል ስለ ልጃገረድ ስለሆነች ሴት ካነሳን አይቀር የሆነ ነገር እላችኋለሁ። በዚህ አጋጣሚ ግን ላንቺ መልስ እህታችን መልሳልሻለች። ያው አይሻ ረዲየላሁ ዐንሃ የረሱላችን ሰለላሁ ዐለይሂ ወሰለም ብቸኛዋ ቢክራ የሆነች ሚስታቸው ናት። ከሳቸው በፊት አግብታ አታውቅም። ከነ ክብሯ ያገኟት ሚስታቸው ናት። ሌሎቹ ሚስቶቻቸው ማሻአላህ ተባረከላህ صح ጧሃራ ናቸው፣ ኡሙል ሙእሚኒን ናቸው። ወላኪን ያው ከሳቸው በፊት ትዳር ነበራቸው፣ ባሎቻቸው የሞተባቸው እንደዛ ናቸው። እና በዚህ አጋጣሚ ሴቶችዬ ክብራችሁን ጠብቁ። ያላገባችሁ ሴቶች ማለት ነው። ለባሎቻችሁ ከነ ክብራችሁ ተገኙ። አንደኛ ያስከብራችኋል፣ በቃ ታማኝነትን ያላብሳችኋል፣ በባላችሁ ዘንድ እንድትወደዱ ያደርጋችኋል። አንዳንድ ሴቶች ምን ይላሉ? የፋራ ነው እኮ ማስቀመጥ ባልሽ ይንቅሻል። ላ والله هذا حسد ተራ የምቀኝነት ነው። እሷ ሄደዛ ለማንም ስላስረከበች አንቺም እንደዛ እንድታደርጊ ስለምትፈልግ ነው አይደል? ይሄንን ቃላት የምጥልብሽ የሆነ ተፈላጊ አይደለም እንዴ ብለሽ አንዱ ላይ ራስሽን እንድትይ ነው። ወንድም ከሆነ እንደዛ የሚልሽ ሊጫወትብሽ ስለፈለገ ነው እንጂ ማለት ነው። ክብሯን የጠበቀች ሴት አንደኛ አላህ ይወዳታል። ዝሙት አሳሱ ሐራም ነው አይደል እንዴ? ከባድ ወንጀል ነው። ትዳርሽ ውስጥም በኋላ ላይ ችግርና ብጥብጥ ይፈጥርብሻል። ግን በክብርሽ ስትገኝ ሰላም ያለው ህይወት ትኖሪያለሽ። አላህም ይወድሻል፣ በሰዎች ዘንድ ትከበሪያለሽ፣ ባልሽ ያከብርሻል። እናም እንደዛ ነው። ከዝሙት የምንጠበቅ የአላህ ባሪያዎች አድርገን ሁላችንንም